ሰላም እንዴት ናችሁ? አዲስ አበባ ዩኒቨርሲቲ ለመግባት የምትፈልጉ ተማሪዎች እስኪ ለእናንተ ከጠቀማችሁ ብዬ ነው ይሄን ቪዲዮ የሰራሁትኝ። እንደሚጠቅማችሁ ተስፋ አድርጋለሁ። አዲስ አበባ ምን አይነት ነው? አዲስ አበባ ጥሩ ነው ወይ? ምን አይነት ጉዳት አለው? ምን አይነት ጥቅም አለው የሚለውን በትንሹ ቢሆን ለመንገር ፈልጌ ነው። እኔ ለምሳሌ 12ኛ ክፍል አምና ስንገባ ከ12ኛ ክፍል እንደጨረስን እዚህ ፈተና ተፈተርን ምናምን ስንገባ በቃ ማለት የጠበቅነው ነገር አለ ነበረ። ያ የጠበቅነው ነገር እና አሁን ያለው ነገር ይገናኛሉ። እናንተም እንደኔ ነው ወይም ጠብቁ ነውስ እንዴት ነው ምናምን የሚለው ነገር እንወያይበታለን። በሱ ጉዳይ ከተመቻችሁ ማለት ነው። እና ደግሞ እናንተ ለጓደኞቻችሁና ምናምን ለፍሬንዶቻችሁ ሼር አድርጉልኝ። ይሄን ቪዲዮ ለእናንተ ይጠቅማል ብዬ ነው እንግዲህ የሰራሁትን ጊዜ በመሰዋት ነው። ጥናት ማጠናበት ሰዓት ነበር። አሁን ግን ለእናንተ ብዬ ነው። አሁን አዲስ አበባ ምን ዩዝ አለው? ምን ጥቅም አለው? አንደኛ ከጥቅሟ መጀመሪያ ብንነሳ ምን ጥቅም አለው ካል ያው አንደኛ ሰላም ነው። ያው በዚህ ራሱ የትልቅ ነገር ነው ሰላም መችስ። ሁለተኛ ከሌላው ዩኒቨርሲቲ አንጻር ያው ሪላቲቭሊ ይሻላል። ሌላ ምን አለው? ጥሩ ነገር ምን አለው? ሌላ ምንም ነገር የለውም። ያላየሁበትም እስካሁን። መጥፎ ጎኑ አንደኛ ምንድነው? ለምሳሌ የኮምፒቲሽን አለ። ፎር ኤግዛምፕል አሁን ደህና ማርክ ሰርታችሁ እንኳን ውጤት ምናምን ኑሯችሁ 12ኛ ክፍል 500 ቤት ምናምን ነው ከ600 500 ቤት አመጣችሁ እንኳን ፊልድ የምትፈልጋችሁትን እንዳታገኙ ትችላላችሁ።